ቻቻ ማን ነው ምንድነው የሚለውን ጥያቄ ልጠይቅሽ አሰብኩኝ። ቻቻ ማን ነው? ቻቻ ቻቻ በጣም ከባድ ሰው ነው። በህይወቴ ውስጥ ትልቅ ቦታ ያለው የእውነቴን ነው የምልሽ። ቻቻ ማለት ከእናቴ ቀጥሎ በህይወቴ ውስጥ ብዙ ትልቅ ቦታ ያለው በህይወቴ ላይ ትልቅ ዋጋ የከፈለ ከፈጣሪ በታች ሆኖ የሰው ልጅ በፍቅር ብቻ ሳይሆን እንደዚህ በመገናኘትም ገባሽ አንቺን ሰፖርት አድርጎ ትሪት አድርጎ ከጎንሽ ቆሞ ቻቻ በጣም የምወደውና የማከብረው እጅግ በጣም ቦታ ያለኝ ለሱ ማለት ነው። ብዙ ዋጋ የከፈለ በዚህ ህይወት ይሄ ተለፍቶ እዚህ የተደረሰበት ህይወት የሱ እጅ አለበት። አብዛኛው ትልቅ እጅ ያለበት የሱ እጅ ነው። ለዚህ እንድበቃ ከፈጣሪ በታች ሆኖ ከሰው እኩል እንደሆን ከሰው በላይ እንደሆን ቀና ያደረገኝ ብዙ ጊዜ ብናደድበትም ብናገረውም እናት ናት ያንቺን ቦታ መታቀው ገባሽ? እናትሽ ያንቺን ጸባይ ታውቃለች። ሲርብሽ ሲጠማሽ ስትደሰቺ ታውቃለች። ገባሽ? እናቴ ስትኖር እኔ ፈቲያ የድሮን እንጂ እንዲሆኝ አይደለም የኔ ጸባይ የምታውቀው። እሱ ግን እዚህም ሶሻል ሚዲያ ላይ ጊፍተር ነው። እንደ ድንገት ተገናኘን። ግን ዛሬ 5 ዓመት ሊሆነን ነው ከተገናኘን። እኔ በፍቅር ዓለም ስገባበት እያረጋጋኝ ገባሽ? ጥሎኝ መሄድ ይችል ነበር። እያረጋጋኝ ሁሉም ነገር በቀስ ይሆናል እያለ ከጓደኛ ጋር መኖር ከሰው ጋር መኖር ህይወት ምን እንደምትመስል ብቻዬን ቅድም እንዳልኩሽ ማለት ነው ብቻዬን ቆሜ ያለ ሰው ድጋፍ ያለ እሱ ድጋፍ ያለ ጓደኞቼ ድጋፍ ገባሽ እንዲሄድ ያደረገኝ ለዚያ በቃኝ ቻቻ ነው። በጣም ወደዋለሁ፣ በጣም አከብረዋለሁ። በቃ ሰው ያደረገኝ ከሰው በላይ ያደረገኝ ከጓደኞቼ በላይ እንጂ በታች አላደረገኝም። ግን ሁልጊዜ የምጠይቀው ምንድነው እሱን ይቅርታ ነው የምጠይቀው። ለምን እንደሆነ ታውቂያለሽ መሲ? አንዳንድ ጊዜ በጣም ብዙ የምትወጃቸው ሰዎችን በህይወትሽ ታስገቢያቸዋለሽ ገባሽ? ቻቻም የምወደው ሰው የማከብረው ሰው ነው። ግን ብዙ በህይወቴ ውስጥ ወዳቸዋለሁ ብዬ አከብራቸዋለሁ ብዬ አንድም ቀን የሆነ ንዴቴን እንኳን እንደተናደርኩባቸው ሳልነጫነጭባቸው ብዙ አመት ኖሬ ቻቻን ነጫነጭበት ኖሬ ያለምንም ምክንያት ተነስተው ብዙ ከህይወቴ ውስጥ የወጡ